ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነኝ፣ ደህና ነኝ። በዛሬው ዕለት ደግሞ የአዲሱን ቻፕተር ወይ ደግሞ ቻፕተር 2 የምንጀምር ይሆናል። ቻፕተር 2 ላይ ስለ ሊኒየር ኢኩዌሽኖች ያወራል። ስለ ሊኒየር ኢኩዌሽኖች፣ ስለ ሲስተም ኦፍ ሊኒየር ኢኩዌሽን የምንመለከት ይሆናል። ስለ ኢኒኳሊቲ፣ ስለ አብሶሉት ቫልዩ ምናምን የምናነሳ ይሆናል ማለት ነው በዚህ ቻፕተራችን ላይ። ይህ ከዚህ በፊት የተማራችሁት ነው። ከዚህ በፊት አዲስ ነገር የለውም። ከዚህ በፊት የተማራችሁት ስለሆነ የሚከብድ ነገር አይኖርም፣ እርግጠኛ ነኝ። እንዴት ነው የምናደርገው ማለት ነው? ይህንን የዘጠነኛ ክፍል ቴክስት ቡክ ላይ ቻፕተር 3 ላይ የምታገኙት ይሆናል ማለት ነው። አሁን የምናነሳቸውን ሀሳቦችን አሁን ምን እንመለከታለን ማለት ነው? ሪቪዥን ኦን ሊኒየር ኢኩዌሽን ኢን ዋን ቫሪያብል። ስለዚህ በዋን ቫሪያብል ላይ ያሉ ሊኒየር ኢኩዌሽኖችን የምንመለከት ይሆናል። ከዛ ደግሞ ሁለት ቫሪያብሎችን ሲይዙ ደግሞ እንዴት ይሆናሉ የሚለውን ነገር የምንመለከት ይሆናል። እንዴት አድርገን ሶልቭ እናደርጋለን የሚለውን ደግሞ ሶልቪንግ ነን ሊኒየር ኢኩዌሽን የሆኑትንም እንመለከታለን እና ደግሞ በስተመጨረሻ ደግሞ አፕሊኬሽናቸውን ምን አፕላይ እንደምናደርግ የምንመለከት ይሆናል ማለት ነው። ስለዚህ ባለፈው ከዩኒት 1 ላይ ባይዘው ዩኒት 1 አልጨረስነውም። ነገር ግን ዋና አስፈላጊ ይሆናሉ ብዬ ማስባቸው ነው። አሁን እዚህ ጋር ቻፕተር 2 ነው የጀመርኩላችሁ። በጣም መሰረታዊ ነገር፣ በጣም አስፈላጊ ነገር ስለሆነ ነው። አስፈላጊም ከሆነ ፈተና ሲደርስባችሁ የትምህርት ቤቱ ፈተና ወይም ግቢ የምትፈተኑት ፈተና ይቅርታ፣ በጣም እዛ ፈተናችሁ በሚደርስበት ጊዜ አሳውቁኝና እኔ ቶሎ ሰራላችኋለሁ ማለት ቻፕተር 1 ላይ የቀሩትን ነምበሪንግ ሲስተም የሚለው እሱን የምንመለከት ይሆናል ማለት ነው። ትንሽ ሰፋም ስለሚልም ሃይላይት የምናየው ይሆናል። እንቀጥል። ይሄኛው እንዳልኳችሁ የዘጠነኛ ክፍል ላይ ቻፕተር 3 ላይ የምታገኙት ነው አሁን ዛሬ የምናየው ማለት ነው። እሺ አሁን ሪቪዥን ኦን የመጀመሪያ ሌሰናችን አሁን እንዳወራ ነው ሪቪዥን ኦን ሊኒየር ኢኩዌሽን ኢን ዋን ቫሪያብል ላይ የምንመለከት ይሆናል ማለት ነው። ስለዚህ ታች ክላስ ስትማሩ እንደነበራችሁት ታች ክላስ ስትማሩ ለምሳሌ ሊኒየር የምትለዋን ለብቻዋን እንመለከታለን እና ደግሞ ኢኩዌሽን የምትለዋን ደግሞ ለብቻዋን ብንመለከት ቀላል ይሆናል ለመረዳት ማለት ነው። እና ደግሞ ምንድነው የሚለውን ነገር ስንመለከት ሊኒየር የምትለዋ ቃል የምትገልጽልን ምንድነው? ፓወሩ አንድ የሆነ የሚለውን ነገር ይዝልናል። ኢኩዌሽን ደግሞ ብለን ስንል ደግሞ በምን አይነት ፎርም ሲቀመጥ ነው? በእኩል ይሆናል ፎርም ሲቀመጥ። የሆነ ነገር ተሰጥቷችሁ እኩል ይሆናል የሆነ ነገር ተብላችሁ ከተቀመጠ በእኩል ይሆናል ብሎ ከተቀመጠ ሌፍት ሃንድ እና ሌፍት እና ራይት ሃንድ አለው። በሁለቱ መካከል ላይ እኩል ይሆናል የሚል ምልክት ካለ ወደ ኢኩዌሽን ሀሳብ ውስጥ እየገባችሁ ነው ማለት ነው። ከሱ ተቃራኒ ደግሞ ለዛን ኦር ኢኳል ቱ ምናምን እያላችሁ ከመጣችሁ ደግሞ ወደ ኢኒኳሊቲ ሀሳብ ትሄዳላችሁ ማለት ነው። ስለዚህ ዲፈረንሳቸው ይሄ ነው ማለት ነው። ዛሬ የምንመለከተው በዋን ቫሪያብል እንመለከታለን ማለት ነው። ዴፊኒሽናችን ጋር ስንመጣ ምን ይለናል? when an equation in one variable has exponent equal to 1። አሁን ምንድነው ዋን ቫሪያብል ነው ብለን ስናነሳ አንድ ቫሪያብል ነው ያለው ሊኒየር ኢኩዌሽን ብለን ስናነሳ ምን እያልን ያለ ነው ማለት ነው? ያ ቫሪያብል እዛ ውስጥ ያለው ያኛው ዋን ቫሪያብል ያለው ወይንም ነው እዛ ቫሪያብል ላይ ያለው ምንድነው ማለት ነው? ፓወሩ አንድ ሊሆን ነው ግዴታ የሚያስፈልገው ማለት ነው። ለምሳሌ በዚህ ፎርም ሲቀመጥ ነው ይሄው እዚህ ጋር የተቀመጠው ብትመለከቱት ቫሪያብሉ ኤክስ ነው። ይሄ ዋን ቫሪያብል ነው የሚገልጽልን። ያ ቫሪያብል ኤክስ ብቻ ነች ያለችው። ስለዚህ የኤክስ ዘ ፓወር ኦፍ 1 አይደል? ፓወሩ በውስጡ ያገኘት አንድ አለ። ስለዚህ ፓወሩ ወይንም ኤክስፖነንቱ 1 ከሆነ ሊኒየር እንለዋለን። የዛ ሊኒየር ብቻ መሆን ሳይሆን ዋን ቫሪያብል ነው ቱ ቫሪያብል ነው የሚለውን ነገር ለመግለጽ ደግሞ አንድ ቫሪያብል ብቻ ሲኖረው ማለት ያ ቫሪያብል ደግሞ እዚህ ጋር እንደምንመለከተው ኤክስ ብቻ ነው ያለው። ስለዚህ ቢ እዚህ ጋር ኮንስታንት አለ እኩል ይሆናለች። ይሄኛው ኢኒኳሊቲ ማለት ኢኒኳሊቲ አይደለም፣ ኢኩዌሽን ብለን ሊኒየር ኢኩዌሽን ብለን እንጠራለን። ስለዚህ ኤክስ ፕላስ ቢ ፎርም ሲቀመጥ ኤክስ ፕላስ ቢ which is equal to 0 ተብሎ ሲቀመጥ ይሄንን ሊኒየር ኢኩዌሽን እንለዋለን። ስለዚህ where ኤክስ ምንድነች? ቫሪያብል ነች። ኤክስ ቫሪያብል ነች። ኤ እና ቢ ደግሞ ይኖራሉ። ስለዚህ ኤ ምንድነች? ኮኤፊሺየንት ኦፍ ኤክስ ነች የምትባለው። ኤ ኮኤፊሺየንት ኦፍ ኤክስ ነች እና ደግሞ ኤ ግን ደግሞ ምን መሆን አለባት? ዲፈረንት ፍሮም 0 መሆን አለባት አይደል?
ኤ ዲፈረንት ፍሮም ዜሮ ኤ ዲፈረንት ፍሮም ዜሮ ካልሆነ ኤ ዜሮ ከሆነ ዜሮ ሲባዛ በኤክስ ዘ ፓወር ኦፍ ዋን ይሆንና ዜሮ ይመጣል ማለት ነው። ወይንም ቢ ብቻ ትቀርናለች ማለት ነው። ስለዚህ ቫሪያብሉ ይጠፋል ማለት ነው። ስለዚህ ቫሪያብሉ እንዲኖረው ስለተፈለገ ኤ ከዜሮ መለየት አለበት የሚለውን ነገር ትይዛላችሁ። ኤ ማለት የኤክስ ኮፊሸንት ነች ማለት የኤክስ ኮፊሸንቱ ምንም የኤክስ ኮፊሸንት ጋር የሚቀመጠው የኤክስ ኮፊሸንት ምንድነች ማለት ነው? ዲፈረንት ፍሮም ዜሮ ነው። ከዜሮ መለየት አለበት ማለት ነው። ዜሮ ከመጣልን ሊኒየር ልንለው አንችልም የሚለውን ነገር ትይዛላችሁ ማለት ነው። እና ዲስ ኢኩዌሽን ሃዝ አሁን ተመልከቱልኝ። ይሄ ኢኩዌሽን በዚህ ኤክስ ፕላስ ቢ ፎርም የተቀመጠው ይሄኛው ይሄ ሊኒየር ኢኩዌሽን ምንድነው? ሃዝ ኦንሊ ዋን ሶሉሽን፣ አንድ ሶሉሽን ብቻ ነው የሚኖረው ማለት ነው። አሁን ሶሉሽናቸው ባይዘው ዲፔንድ የሚሆነው ፓወራቸው ነው። የሁሉንም የምትመለከቱት ለምሳሌ ኳድራቲክ ኢኩዌሽን ላይ ስትመጡ ፓወሩ ስንት ነው? ሁለት ነው አይደል? ወይንም ደግሞ እዛ ውስጥ የሚቀመጡት የቫሪያብሉ ሃይስት ቫሪያብሉ የሚቀመጡት ሃይስት ቫሪያብሉን ብትመለከቱት ሃይስት ፓወሩን ብትመለከቱት እዛ ውስጥ ለምሳሌ ኳድራቲክ የምትመለከቱት ሁለት ነው የሚሆነው። ሶ ኤክስፖነንቱ ሁለት ሆነ ማለት ማክሲመም የዛ ኢኩዌሽን ሶሉሽን ሊመጣ የሚችለው ስንት ነው ማለት ነው? ሁለት ነው ማለት ነው። ሁለት ማክሲመም ሶሉሽን ሁለት ነው የሚሆነው ማለት ነው። ሚኒመም አንድም ሊመጣ ይችላል። ኳድራቲክ ላይ አንድ ሶሉሽን ሊመጣ ይችላል፣ ሁለት ሊሆን ይችላል። ገባችኋል? ሶ እዚህ ላይ ስትመጡ ግን ስንት ነው? ሃዝ ኦንሊ ዋን ሶሉሽን። ዋን ሶሉሽን ያለበት ምክንያት ምንድነው? ፓወሩ አንድ ስለሆነ ማለት። ስለዚህ ሶሉሽን ላይ ሊመጡ የሚችሉት ሶሉሽን ሴቱ ላይ ወይንም የሶሉሽን ሴቱ የኤሌመንቶቹ ብዛት ዲፔንድ የሚሆኑት ፓወሩ ላይ ነው ማለት። ለምሳሌ እዚህ ጋር ፓወሩ አንድ ስለሆነ አንድ ሶሉሽን ነው የሚኖረው። ኳድራቲክ ላይ ብትወስዱት ግን ስንት ሊሆን ይችላል? ሁለት ሊመጣ ይችላል፣ አንድም ሊመጣ ይችላል። ከሁለት በላይ ግን ሊሆን አይችልም። ሁለት ይሆናል ወይ አንድ ይሆናል። ከሁለት በላይ ግን ሊሆን አይችልም ማለት ነው። እሱን ኳድራቲክ ላይ በደንብ እንመለከተዋለን። ሶስትም ብትሉት ኤክስ ዘ ፓወር ኦፍ 3 ከተባለ 3 የሚያክሉ ሶሉሽኖች አሉት። ማክሲመም 3 ሶሉሽኖች እናገኛለን ማለት ነው ፓወሩ 3 ከሆነ። ስለዚህ እዚህ ጋር ፓወሩ አንድ ስለሆነ ስንት ነው? አንድ ነው የሚሆነው። አንድ ሶሉሽን ሃዝ ኦንሊ ነው ሊኖር ጭራሽ ነው ራሱ አንድ ብቻ ነው ሊኖር የሚችለው ሶሉሽን ማለት ነው። ስለዚህ እነዚህ ጋር የተቀመጡልን ስቴፖች አሉ። የመጀመሪያ ላይ እንደዚህ እንዴት አድርገን ሶልቭ እንደምናደርግ ማለት ነው። ሶልቭ ማድረግ ማለት ሊኒየር ኢኩዌሽን ሶልቭ ማድረግ ማለት ሌፍት ሃንዱን እና ራይት ሃንዱን ባላንስ ማድረግ ማለት። ለምሳሌ እኩል ይሆናል ዜሮ ከተባለ ራይት ሃንዱ ለምሳሌ የሆነ ቁጥር ለምሳሌ 2x እኩል ይሆናል ዜሮ ከተባለ አሁን ተመልከቱኝ፣ ይሄኛው ምን ይባላል? ይሄኛው ራይት ሃንድ ይባላል። ይሄ ደግሞ ሌፍት ሃንድ ሳይድ ይባላል። ስለዚህ ምንድነው ሶልቭ አድርጉ ስትባሉ ሌፍት ሃንድ ሳይዱን እና ራይት ሃንድ ሳይዱን እኩል አድርጉን እየተባላችኋል። ስለዚህ አሁን ራይት ሃንድ ሳይዱ ዜሮ ነው የመጣው። ስለዚህ እዚህ ጋራም ዜሮ እንዲመጣ አድርጉ። ኤክስ ቦታ ላይ ምን በከት ነው ሁለቱ ባላንስ ሊሆኑ የሚችሉት የሚል ነገር ነው አሁን ሶልቭ ማድረግ ማለት ነው። ስለዚህ ሁለቱም ባላንስ ማድረግ ነው። ስለዚህ ለምሳሌ አሁን ይሄንን ሶልቭ ለማድረግ ኤክስ ቦታ ላይ ምን በከት ነው ዜሮ ይመጣልኝ የሚለውን ሀሳብ ብትመለከቱ ለምሳሌ ኤክስ ቦታ ላይ ዜሮ ስከት ብቻ ነው ዜሮ ሊመጣልኝ የሚችል። ገባችሁ አይደል? እንደዚህ ማድረግ ትችላላችሁ። ዲቫይደድ ባይ ቦዝ ሳይድ ማድረግ ትችላላችሁ። 2x which is equal to 0 ከተባለ divided by 2 ማለት ኤክስን ብቻውን ለማስቀረት ማለት ነው። ስለዚህ ኤክስ ዋጋ ስንት ይሆናል? 0 ሲካፈል ለ2 0። ስለዚህ ኤክስ ቦታ የ0 ነች ያለች እቺ 0 ማለት ነው። ምን ማለት ነች? በኤክስ ቦታ ላይ 0 ስከት ብቻ ነው ራይት ሃንዱና ሌፍት ሃንድ ሳይዱ ስንት ይመጣልኝ? 0 የሚመጣልኝ እያልኩኝ ያለው። ስለዚህ ስንት ሶሉሽን ይመጣልኝ ማለት ነው? ዋን ሶሉሽን ነው። ስለዚህ አንድ ሶሉሽን ብቻ ሊመጣልኝ የሚችለው ለምንድን ነው የመጣልኝ? ፓወሩ አንድ ስለሆነ ሊኒየር ሲሆን ፓወሩ አንድ ስለሚሆን ማለት ነው። ስለዚህ አሁን ስቴፖቹን ሶልቭ ለማድረግ ስቴፖቹን ስንከተል የመጀመሪያው ምንድነው የምናደርገው? ፍራክሽን ካለው ፍራክሽን በሚኖርበት ጊዜ ምን እናደርጋለን ማለት ነው? ፍራክሽኑን ለማጥፋት በሊስት ኮመን መልቲፕላቸውን እንፈልግና ምን እናደርጋለን? እናበዛዋለን ማለት ነው። እሺ። እና ደግሞ ኖርማል ከሆነ ደግሞ ቀጥታ ወደ ሲምፕሊፋይ እያደረግን ቀጣይ ቦዝ ሳይድ ሲምፕሊፋይ እያደረግን ኢኩዌሽኖችን
የምናስቀምጥ ይሆናል። ሶ በፍስ መጨረሻ ላይ አይሶሌት ቫሪያብሉን ብቻ ለብቻው እናደርጋለን እና ደግሞ ኮንስታንት የሆኑትን ለብቻ እናደርጋቸዋለን ማለት ነው። ሶ በመጨረሻ ላይ ደግሞ ያንን ያገኘነውን ውጤት ደግሞ ቼክ እናደርጋለን ማለት ነው። ሶ ለምሳሌ አሁን እዚህ ጋር እንመልከት። ለምሳሌ ይሄኛውን ስንመለከት ምንድነው የምናደርገው? መጀመሪያ ሲምፕሊፋይ እናደርጋለን ብለን አይደል? ሶ ስለዚህ ይሄንን ሲምፕሊፋይ ለማድረግ አሁን ምንም ሲምፕሊፋይ እዚህ ጋር ሲምፕሊፋይ ሆኖ ነው የተቀመጠው አይደል? ኤክስ ፕላስ 2 ሲምፕሊፋይ የሚሆነው ለፍራክሽኖች ምናምን ሲምፕሊፋይ የምናደርገው። ሶ ይሄ ኖርማል ስለሆነ ኖርማል ስለተቀመጠ እንዴት ነው ሶልቭ የምናደርገው? አሁን በሁለት አይነት አካሄድ መሄድ ይችላል። እናንተ በምታውቁት ሁለትን ቀጥታ ወደዚህ ጋር ማምጣት እንችላለን። ኦር ደግሞ ሁለተኛ አካሄድ ደግሞ ምን አካሄድ ነው የምንከተለው ማለት ነው። ሁለቱንም ይሄው ኤክስ ፕላስ 2 አለ። ከዛ እዚህ ጋራ በሁለትን የምታጠፋልኝ ቁጥር ወስዳል። ሁለትን እዚህ ጋራ ፖዚቲቭ 2 ነው። ስለዚህ ሁለትን የምታጠፋልኝ ኔጌቲቭ 2 ነች። ኔጌቲቭ 2 አደርጋለሁኝ። ሶ እዚህ ጋር ካሉት ውስጥ ኔጌቲቭ 2 ከጨመርኩኝ እዛ ጋራም 0 ሲቀነስ 2 አደርጋለሁ። ኔጌቲቭ 2 ወስዳለሁ። ሶ ስለዚህ እዚህ ጋራ ሁለቱ 0 ይመጣል። ስለዚህ ኤክስ አይሶሌት ሆነች ብቻዋን ቀረች። ሶ ስለዚህ እዚህ ጋራ -2 መጣልኝ ማለት ነው። እንደዚህ አድርጌ ማስቀመጥ እችላለሁ። አይ እንደዚህ ደግሞ አይመቸንም ካላችሁ ደግሞ እናንተ በምታውቁት መስራት ይችላል። መልሱ ተመሳሳይ ነው የሚሆነው። ስለዚህ ኤክስ ፕላስ 2 which is equal to 0 ነበረ። ስለዚህ ምንድነው የምናደርገው? ኤክስን ወደዛ ሁለትን ወደዛ ወስደን ሁለትን ወደዛ ስንወስደው -2 ይሆናል አይደል? እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። እዚህ ጋራም አራትን እዚህ ጋር ብትወስዱት ለምሳሌ እዚህ ጋር የተቀመጠውን ብትወስዱ ደግሞ አራትን ወደዚህ እንወስዳለን አይደል? እኛ በመናቀው እንስራ። ለምሳሌ ስትፈልጉ አሁን ባሳዮቹ መስራት ይችላል። 3x አርጋታችሁ 3x ሲደመር አራትን እቺ ኮንስታንቷን ለማጥፋት ምንድነው ማድረገው? ተቃራኒ ሳይን ያለው ወስዳለሁ ማለት። ስለዚህ ኔጌቲቭ ነው የፖዚቲቭ 4 ተቃራኒ ኔጌቲቭ 4 አስገባለሁኝ። ከዛ እዚህ ጋራም ኔጌቲቭ 4 አስገባለሁ። ቦስ ሳይድ በዚህ ጋር ኔጌቲቭ ኮስተር እዚህ ጋር ከደመራችሁ እዚህ ጋር ተደምራላችሁ፣ እዚህ ጋር ካባዛችሁ እዚህ ጋር ታባዛላችሁ እያደረጋችሁ ትወስዱት 10 ከዛ ሲቀነስ እንት 4 አደርጋለሁ። ሶ ይሄ 0 ይመጣል። ከዛ 3x ብቻውን ይቀራል እዚህ ጋር። ከዛ እዚህ ጋር 6 አይደል 6 ይመጣል። ኦቨር 3 ብናደርግ የኤክስ ዋጋ ስንት ይመጣል? 6 ሲከፈል 3 2 ይመጣል። ሶ 2 መጣልኝ ማለት ነው። አሁን ይሄ 2 ግን መልስ ሊሆን ይችላል ቼክ እናደርጋለን ማለት ነው። በቀጣይ ቼክ እናደርግ እስቲ። የኤክስ ዋጋ 2 ከመጣልን ሌፍት ሃንድ ሳይዱ እና ራይት ሳይዱ እኩል መሆን አለበት። ማለትም ኤክስ ቦታ ላይ 2 ስከት እዚህ ጋር ያሉት ቁጥር እንዴትም ሆኖ ተደምሮ ምናምን ብሎ በኤክስ ቦታ ላይ 2 ስከት 10 ሊመጣልኝ ግዴታ ነው። ስለዚህ 2 እንከት። ስለዚህ 3 ሲባዛ የኤክስ ቦታ ላይ 2 ስንከት ሲደመር 4 እኩል ነው ስንት ይመጣል? እንሞክራለን። 2 ሲባዛ በ6 2 ሲባዛ በ3 6 ይመጣል። ሲደመር 4 አለኝ። ሶ 4 ሲደመር 6 ስንት ይመጣል? 6 ሲደመር ይሄ 10 ይመጣል ማለት ነው። ሶ ስለዚህ ልክ ነው። ሶ ስለዚህ አንሰሩ ልክ ነው ማለት ነው። እዚህ ጋራም ባለው ውስጥም ሁለትን ስከቱት እዚህ ጋራ 0 ሊመጣል። ኔጌቲቭ 2 ስከቱት እዚህ ጋር የሰራነው ኔጌቲቭ 2 ስከቱት ሲለይ ስንት ሊመጣላችሁ ይገባል? 0 ሊመጣላችሁ ይችላል። ሌፍት ሃንድ ሳይዱ እና ራይት ሳይዱ እኩል መሆን አለበት ማለት ነው። ሶ አሁን እዚህ ጋር ምንድነው ይሄው ፖዚቲቭ 2 ነበረ። በኔጌቲቭ 2 እዚህ ጋር ኔጌቲቭ 2 ትደምሩበታላችሁ፣ እዚህ ጋር ኔጌቲቭ 2 ትደምሩበታላችሁ ማለት ነው። ሶ እንደዚህ አድርጋችሁ መስራት ትችላላችሁ። ግን እናንተ በምታውቁት በአሁኑ አሰራር ብትሄዱ ጥሩ ነው። ገባችሁ? ይሄው 2x አለ። 2xን ወደ ዲቃ ቆጣ ሰበ ኔጌቲቭ ይሆናል። ኔጌቲቭ 2 ይመጣል ማለት ነው። 3xም አለ እዚህ ጋር 4 ወደ 3 ኔጌቲቭ 4 ይሆናል። እንደዛ አድርጋችሁ ከዛ በስተመጨረሻ ላይ ኤክስን ብቻውን ለማስቀረት ነው የምትሄዱት ማለት ነው። በስተመጨረሻ ላይ ማለት ነው። ሶ አሁን እንዳልኳቸው ፍራክሽን ቢሆን ደግሞ አሁን ቀደም ባነሳ ነው ፍራክሽን በሚያጋጥምበት ጊዜ ደግሞ ምንድነው የምናደርገው? ይሄኛውንም ከዚህ ፊት ለፈተና ላይ ግን የምንሰራ ከሆነ ግን እኔ ሰጀስት ማድረግ ቀጥታ መስራት ነው የሚፈልገው። ሶ ስለዚህ እንዴት ታደርጋላችሁ? ፈተና ላይ ሁለቱን ወደዚህ ታመጣላችሁ። 2 ወደዚህ ይመጣል፣ 1/2 ወደዛ ይሄዳል። ስለዚህ 4x ትላላችሁ። 5x ማለት 5x ኦቨር 4 ከዛ ሲደመር ማለት ሲደመር 2x ወደዛ አይደል የሚመጣው ማይነስ ነው ይሆናል። -2x እኩል ነው 1/2 ወደዛ ስንወስደው ደግሞ ስንት ይሆናል? 1/2 ነበር እዚህ ጋር ኔጌቲቭ ይሆናል አይደል? እዚህ ጋር ፖዚቲቭ 1/2 ነበር፣ ወደዛ ኔጌቲቭ 1/2 ነው። እዚህ ጋር ኔጌቲቭ 1/2 አለን። ድጋሚ ኔጌቲቭ 1/2 ይሆናል። ሶ ይሄ የሚሆንበት ጊዜ 1 አድርገን ኬሪ ስክሮት ብናደርገው ለምሳሌ 5 ጊዜ 1 5x ይመጣል። ከዛ 5 ጊዜ 4 ሲባዛ በ8 8 x ይሆናል። ኦቨር ለ3 ለ4 4 ሲባዛ በ1 ማለት ነው። 2 ሲባዛ ሶ
ይሄ 4 ሲባዛ በ1 ናት። ሶ 1 ሲባዛ በ5 2 ሲባዛ በ4 ሲካፈል 4 ሲባዛ በ1 ማለት ነው ያደረኩት። ሶ ሁለት እዚህ ጋር ያለው አጠቃላይ ደግሞ ስንት ይመጣልኛል? ዲኖሚኔተሩ 2 ስለሆነ ከላይ ቀጥታ መደመር ይችላል። ከላይ ቀጥታ ስንት ይሆናል? 2 ነው የሚሆነው። 2 ሲሆን ደግሞ 2 ሲካፈል ለ2 ደግሞ ስንት ይሆናል? 1 ነው አይደል? ኔጌቲቭ 1 ይሆናል። ኔጌቲቭ 1 ይሆናል። ሶ አሁን እዚህ ጋር ስንት ይሆናል? የ8 እና 5 ሲደመሩ ስንት ይሆናል? ኔጌቲቭ 3 አይደል? ኔጌቲቭ 3 ኦቨር 4 ይመጣል። ኦቨር 4x which is equal to -1። አሁን ምንድነው የምሰራው? እቺ 4x1 3 ኦቨር -3/4 ለማጥፋት ነው የሚሄደው። ሶ -3/4 ለማጥፋት ምንድነው ማለት ተገላቢጦሽን አበዛዋለሁ ማለት። ስለዚህ ማይነስ ብዬ ተገላቢጦሽን ስነው የ3/4 አገላብጠዋለሁ ማለት እንት ብዬ 4/3 ብዬ ማለት ነው። 4/3 ብዬ ማለት ከዛ ለማጥፋት እንዲመችኝ እዚህ ጋራም 4/3 ይሄ ኔጌቲቭ ነች። ሶ 4 በ4 ይጠፋልኛል፣ 3 በ3 ይጠፋልኛል፣ ኔጌቲቭ በኔጌቲቭ ይጠፋል። ኤክስ ብቻውን ቀረልኝ ማለት ነው። ሶ ኤክስ ብቻውን ይቀርልኛል። ኤክስ ስንት ዋጋ ኤክስ ዋጋ ስንት መጣልኝ ማለት ነው? ኔጌቲቭ በኔጌቲቭ ይጠፋልኛል። 4 ሲባዛ በ4/4 ራሱ 4/3 ይሆናል ማለት ነው። ሶ ስለዚህ መልሳችን 4/3 ነው ማለት ነው። 4/3 ይመጣልናል መልሳችን። አሁን ከፈለግን ደግሞ ቼክ ማድረግ ነው። 4/3 ደግሞ ቼክ ማድረግ ነው። 4/3 መጥቶልናል። 4/3 ደግሞ ቀጣይ ቼክ ማድረግ ነው። ግልጽ ነው አይደል? ቼክ ማድረግ ነው በቀላሉ አልተን ቼክ ኤልሲኤሙን ከተጠቀመን ግን ምንድነው የምናደርገው? ቀጥታ መጀመሪያ ላይ እንትኑን እንወስዳለን። የሊስት ኮመን መልቲፕሉን እንወስዳለን። ሊስት ኮመን መልቲፕላችንን ከፊት ለፊት እናወጣለን ማለት ነው። ለምሳሌ ሊስት ኮመን መልቲፕል የ2 እና 4 ሊስት ኮመን መልቲፕላችን ስንት ነው? 4 ነው የምናገኘው አይደል? 2ን 2 ሲባል 2 4 ታደርጋላችሁ። የ4ን ለምሳሌ ዘርዝሩ ብትባል 4 ከዛስ 8 ከዛስ 12 እያልን የሚለው የ2ስ 2 4 አይደል እያለ ሶ 4 የኮመናቸው ነው ማለት ትንሹ ኮመናቸው ነው የሚሆነው። ሶ ስለዚህ 4ን በ4 እዚህ ጋርም በ4 አብዛችሁ እዚህ ጋር በ4 ካበዛችሁ እዚህ ጋርም በ4 አብዛችሁ ቀደም እንዳልኩት እዚህ ጋር መደመር ካደረጋችሁ እዚህ ጋርም መደመር ታደርጋላችሁ። እዚህ ጋርም ማባዛት ካደረጋችሁ እዚህ ጋርም ማካፈል ካደረጋችሁ በሁለቱም ነገር ምጣ። ስለዚህ ጋር 4 አብዛላችሁ። ሶ ፍራክሽኑ ለማጥፋት ነው እንደዚህ ነው። ፍራክሽኑን ካጠፋችሁ በኋላ እንደዚህ ይቀለላችኋል። ከቀለለላችሁ በኋላ ደግሞ ቀጥታ የኤክስን ያለበትን ተርም ወደፊት ታመጣላችሁ። ማለትም ቫሪያብሎችን ለብቻ እያደረጋችሁ ኮንስታንቶችን ለብቻ እያደረጋችሁ ላይክ ተርሞችን ሰብስባችሁ እንደቀደም እንዳየነው መስራት ትችላላችሁ። ግን ያው ፈተና ላይ ሰጀስት ማድረጋችሁ እንዳሁን ብትሰሩ ቀጥታውን ብትሰሩ ነው የሚቀላችሁ። ሶ ቀጥታውን እንዳሁን ብትሰሩ ነው የሚቀላችሁ። ሶ ካገኛችሁት በኋላ ደግሞ ቼክ ማድረግ ነው። ሶ 4/3 መጥቶልናል። ስለዚህ 4/3 ተክተን ቼክ ማድረግ ነው። ስንተካ ስንት ይመጣልናል? 4/3 ይሄም 4/3 እዚህ ጋር ስንተካ ስንት ይመጣልናል? እዚህ ጋርም በኤክስ ቦታ ላይ 4/3 እንተካ፣ እዚህ ጋርም በ4/3 ስንተካ እዚህ ጋር የሚመጣልን ቫልዩ ከዚህ ጋር ከሚመጣልን ቫልዩ ጋር እኩል ካልሆነ መልሳችን ያገኘነው የኤክስ ዋጋ ልክ አይደለም ማለት ነው። ስለዚህ ዋናችን ሁለቱን እኩል ለማድረግ ስለሆነ አሁን ያገኘነው 4/3 ምን እያልን ነው ማለት ነው? እዚህ ጋር ያለውን ኤክስ ቦታ ላይ ብንተካና እዚህ ጋር ኤክስ ሁለቱን ጋር ብንተካ የምናገኘው ተመሳሳይ ውጤት እኩል የሚሆን ውጤት የምናገኘው ነው። ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ማለት ነው። ሶ አሁን ተመልከቱ እዚህ ጋር አንድ ኤግዛምፕል እንስራና እንጨርስ። ስለዚህ ዘ ሌንግዝ ኦፍ አይሶስለስ ትራያንግል ኢዝ 6 ሴንቲሜትር ነው። 6 ሴንቲሜትር ሞር ዛን ኢት ቤዝ ሌንግዙ ማለት ነው። ስለዚህ ኢፍ the perimeter of the triangle is ስንት ነው? 54 ሴንቲሜትር then find the length of the side of the triangle። ስለዚህ የትኛው ነው length of the side of the triangle ፈልግ፣ ሌንግዙን ፈልግ ነው የተባለ ያለው። ሶ ስለዚህ ምንድን ነው የተባለ ያለ ነው? ይሄው እዚህ ጋር ይሄን ለምሳሌ ብንመለከተው ባይዜ ትራያንግሎች ላይ እንመለከታቸውና አይሶስለስ ትራያንግል ማለት ሁለቱ ሳይዶቹ እኩል የሆኑ ናቸው። ሁለቱ ሳይዶቹ እኩል የሆኑ አንደኛው የተለየ ነው የሚሆነው ማለት ነው። ሶ ስለዚህ ይሄው ኤ እና ቢ እና ሁለቱ እኩል ናቸው። ሶ ስለዚህ ይሄኛው ቢ ካለ ይሄኛው ቢ ነው የሚሆነው ማለት ነው። ሶ ኤ ለብቻው የተለየች ነች ማለት ከሁለቱ የተለየች ነች። ሶ ስለዚህ ሁለቱ እኩል ስለሆኑ ነው ቢ ያለው። ለምሳሌ ኤክስ ብንለው ይሄኛውን እዚህ ጋርም ኤክስ ነው የሚሆነው። ሶ ያን ሁለቱ አይሶስለስ ናቸው ማለት ሁለቱ እኩል ናቸው ማለት ነው። ይሄን ያዛችሁ። ሶ ስለዚህ አሁን እያለን ያለው ምንድነው? እያለን ያለው ማለት ዘ ሌንግዝ ኦፍ
the length of the leg of isosceles triangle is 6 ነው። ስለዚህ ሌንግዙ 6 more than its ቤዝ ሌንግዝ ማለትም ይሄው ከዚህኛው ይሄኛው ምንድነው ኤ ብለናል አይደል? እቺን ኤ ብለናል። ስለዚህ የዚህኛዋ የነዚህ ማለት ይቅርታ የነዚህ የአይሶሰለሶቹ እዚህ ጋር ያሉት የሁለቱ እዚህ ጋር የዚህኛውና የዚህኛው የሁለቱ ቤዛቸው የሁለቱ እንትናቸው ቁመታቸው ወይም ከዚህኛው እስከዚህኛው ያለው ርቀት ከዚህኛው ከኤ ወይም ከኤ ማለት ከዚህኛው እስከዚህኛው ያለችውን በስድስት ይበልጣል ያለ ነው። ስለዚህ እዚህ ጋር ያለው የቢ ማለት እያልን ነው። የቢ ማለት ምን ማለት ነው? የኤን ወይንም ከታች ያለው ይሄው የታችኛውን ኤ ነች አይደል? እዚህ ጋር ያለውን በስድስት ይበልጣል ነው እያለ ያለው። በስድስት ይበልጣል፣ አይሶስለሶቹ በስድስት ይበልጣል የቢ። ስለዚህ 6 + ኤ የኤን በስድስት ይበልጣል ነው ያለው። ስለዚህ 6 + ኤ ነው 3። ስለዚህ እዚህ ጋር ያገኘነው የቢ ለምሳሌ የዚህኛው 6 + ኤ ከሆነ የዚህኛው 6 + ኤ ነው ማለት ነው። ስለዚህ ፈልጉ የተባልነው የዚህኛውን የታችኛውን ይፈልጉ የተባልነው። ስለዚህ እዚህ ጋር ምንድነው የሚለን? ፋይንድ ዘ ሌንግዝ ኦፍ ዘ ሳይድ ኦፍ ዘ አሁን በቃ እንዳለ ያሉትን የሳይድ ኦፍ ዘ ትራያንግል ፈልጉ ነው ያለው። እያንዳንዱ ፈልጉ ነው የተባለው። የዚህኛው ስንት ነው የመጣው? የዚህኛው አገኘን ማለት የዚህኛውም አገኘን ማለት ነው። ምክንያቱም ይሄኛው ሳይድ እና ይሄኛው ሳይድ እኩል ናቸው። ስለዚህ የዚህኛውን እና የአንዱን ካገኘን በቂ ነው። የኤን እና የዚህን ካገኘን ስለዚህ ይሄኛውን ለመስራት ደግሞ እንዴት ነው የምንጠቀመው ማለት ነው? ተመልከቱልኝ። አሁን ሌላ ደግሞ የተሰጠን ጊቭን አለ። ምን ተሰጥቶናል? ፔሪሜትር ተሰጥቶናል። ፔሪሜትር ደግሞ እንደምታውቁት ዙሪያው የሳይዶቹ ድምር ነው አይደል? ፔሪሜትር ማለት የሳይዶቹ ድምር ነው። ስለዚህ የሳይዶቹ ድምር ማለት ስንት ሳይድ አለ ማለት ነው? የመጀመሪያው ቢ አይደል? ሁለት ቢ ነው ያለን። አንደኛው ቢ ይሆንና አንደኛው ቢ ይሆን፣ ሁለቱም ተመሳሳይ ናቸው። ስለዚህ 2 ታይም ቢ ትላላችሁ። መጀመሪያው ፔሪሜትር ያው 2 ታይም 2 ቢ አለን ሲደመር የታችኛው ደግሞ አለ ኤ ብለን ያልናት የታችኛው ደግሞ አለች ማለት ነው። ስለዚህ ፔሪሜትር ከተባለች ዙሪያው አጠቃላይ የዙሪያው የሳይዶቹ ድምር ነው ማለት ነው ፔሪሜትር ማለት። ስለዚህ ቢ ደግሞ ስንት ነው የተባለው? ይሄው ቢ ደግሞ ስንት ነው የተባለው? 2 ታይም ቢ ደግሞ ምን ብለናል? 6 + ኤ ነው ብለናል። 6 ሲደመር ኤ ነው። ኤን ወይንም የታችኛውን በ6 ይበልጠዋል ብለናል። ስለዚህ 6 ሲደመር ኤ ነው ይሄ ከታች ያለው ሲደመር የኤ ቫልዩ ማለት ነው። እቺ ኤ የታችኛው ነች። እሺ አሁን ስንት ነው ተብሏል? ይሄ ፔሪሜትሩ ስንት ነው የተባለው? 54 ነው። 54 ነው። እሺ አሁን 54 እኩል ነው 6 ጊዜ 2 ደግሞ 12 ይመጣል። እሺ 2 ሲባዛ በኤ 2ኤ ይመጣል ሲደመር በኤ። እሺ አሁን ይሄን እንፈልጋለን። 54 ማለት ወይንም ደግሞ እዚህ ጋር እንምጣ። እሺ 12ን ወደዚህ እናምጣው። 54 ሲቀነስ 12 ወደዚህ እናምጣው ኔጌቲቭ ይሆናል። እሺ ከዛስ የኤን ቫልዩ ደግሞ እናስቀምጣለን። ኤ ሲደመር ኤ ስንት ነው? 3 ነው የሚሆነው። 2ኤ እና 3ኤ ይሆናል። ይሄን በምንቀንስበት ጊዜ ደግሞ 4 ሲቀነስ 2 1 እዚህ ጋር እንጻፈው። 4 ሲቀነስ 2 2 5 ሲቀነስ 1 4 42 መጣልን which is equals to 3a over 3 ብናደርገው የኤ ቫልዩ ስንት መጣልን ማለት ነው? ስለዚህ የኤ ቫልዩ ስንት ነው ማለት ነው? የኤ ዋጋ ስንት ነው ይመጣልን? የኤ ዋጋ 14 አይደል? 14 ትመጣለች የኤ ቫልዩ። የኤ 14 ነው። የሳይድ ኤ የታችኛው 14 ነው። የታችኛው 14 ነው። ኤ 14 ነው ካልን የቢ ዋጋ ደግሞ ማግኘት እንችላለን አይደል? የቢ ዋጋ ደግሞ ስንት ነው ብለናል? 6 ሲደመር ኤ ነው ብለናል። ስለዚህ የቢ ዋጋ ስንት ነው ማለት ነው? 6 ሲደመር ስንት ይሆናል? 14 ይሆናል። ስለዚህ ቢ ስንት ነው ማለት ነው? 6 ሲደመር 14 ማለት 20 ይሆናል ማለት ነው። የቢ ዋጋ 6 ሲደመር 10። ስለዚህ ይሄኛው ሳይድ እቺኛው 20 ነች፣
ይሄኛው 20 ከሆነ ሁለቱ ተመሳሳይ ነው ብለናል። አይሶስለስ ስለሆነ ይሄ 20 ይሆናል። ኤ ደግሞ ስንት ነው ተብለናል? 14 አግኝተናል ማለት ነው። ሶ በዚህ መንገድ አፕሊኬሽኑን መጠቀም እንችላለን ማለት ነው። ስላዳመጣችሁኝ አመሰግናለሁኝ። ቀጣይ በሲስተም ኦፍ ሊኒየር ኢኩዌሽን እንመጣለን ማለት ነው። ደህና ሁኑ።